ሰላም እንዴት ናችሁ? ዛሬ ዩቲዩብ ለመክፈት ስታስቡ ግራ ለተጋባችሁ ይህን ቪዲዮ ይዤ መጥቻለሁ። ሰብስክራይብ እና ላይክ ስለሚያደርጉ እናመሰግናለን። ዩቲዩብ ለመክፈት ሲያስቡ ስለምን እንደሚሰሩ ለመወሰን የሚረዱ ነጥቦችን እናያለን። የመጀመሪያው ርዕስ መምረጥ ወይም ኒች የምንለውን ማለት ነው። እና እሱ እኮ ነው የቸገረን ካላችሁ እሱን ለመምረጥ የሚረዱ ወሳኝ ነጥቦችን እናያለን። የመጀመሪያው ዝንባሌ ወይንም ስለሚሰሩት ነገር ፓሽን የምንለው እሱ አላችሁ ወይ? ምክንያቱም አሁን ለምሳሌ የመረጡትን ኒች ወይም ርዕሰ ጉዳይ የማይወዱት ከሆነ አንድ ቀን ሊሰሩ ይችላሉ፣ አንድ ሳምንት፣ አንድ ወር። ከዛ ግን መሰልቸት ይመጣል እና በዛ ምክንያት ተስፋ መቁረጥ ሊሆን ይችላል፣ ጉዞ ሊቆም ይችላል። እና የመጀመሪያው የሚወዱት ኒች ምንድነው የሚለውን መለየት ነው። እና ለምሳሌ ፋይናንስ አለ፣ ቱቶሪያል ቪዲዮዎች፣ አነቃቂ ቪዲዮዎች፣ ጂም ወርክአውት፣ ሃይማኖት ነኮች፣ ፖለቲክስ፣ ቀልዶች፣ መጽሐፍ ነክ ትረካ ሊሆን ይችላል፣ ተረት፣ ስቶሪ ቴሊንግ፣ አውቱ ቪዲዮስ አለ፣ ምግብ፣ ቭሎግስ፣ አኒሜሽን ቪዲዮዎች፣ ቴክ ጋይድስ፣ ፕሮዳክት ሪቪው፣ ጌሚንግ ቪዲዮዎች፣ ስፖርት ነክ፣ ብቻ በጣም ብዙ ኒቾች አሉ። እና ከነሱ ውስጥ የኔ ዝንባሌ የቱ ነው የሚለውን መለየት ቀዳሚ ይሆናል ማለት ነው። ሁለተኛው ደግሞ ችሎታ ወይም እውቀቱ አለ ወይ የሚለው ነው። ለምሳሌ አንድ ኳስ ብዙም የማያይ ሰው ስለ ኳስ ከፍቶ ዩቲዩብ የሆነ ጊዜ ፌል ማድረጉ አይቀርም። ብቻ እውቀት አለን ብለን የምናስበው ነገር ላይ ብንከፍት የተሻለ ይሆናል። እንደገና ደግሞ እውቀቱ አለን ብለን ከመረጥንም በየጊዜው በዛ ርዕስ ላይ ራሳችንን ማሳደግ አለብን። ከዛ በተጨማሪ ደግሞ ለዩቲዩብ ለመስራት የሚረዱ ነገሮችን ብንማር፣ ለምሳሌ በራሳችን እዚህ ዩቲዩብ ላይ ብዙ ቪዲዮዎች አሉና ራሳችን እያየን ቪዲዮ ኤዲቲንግ ሊሆን ይችላል፣ ፎቶሾፕ ምናምን፣ ብቻ እንደዛ አይነት ነገሮችን ኤአይ ነገር ብንማር እና ራሳችንን ብናሳድግ ጥሩ ይሆናል። ሶስተኛው ኒች ለመምረጥ የሚረዳን አትራፊ ነው ወይ። ለምሳሌ በእኛ ሀገር ብታዩ ፋይናንስ ነክ ቪዲዮዎች ብዙ አሉ። ብዙ ሰው አሁን ስራ አጥቷል አይደል? ስራ ምናምን የለምና ፋይናንስ ነክ እንትኖች ሞር ይታያሉ። እንደገና አርፒ የሚባል ነገር አለ፣ የተሻላላቸው። ብቻ የትኛው ዘርፍ አትራፊ ነው የሚለውን እና ሌላኛው ደግሞ ለምሳሌ ፖለቲክስ ቪዲዮዎች በእኛ ሀገር የሆነ ብዙ እንትን አላቸው፣ ብዙ ሰው ይለቃል እንደዛ አይነት ነገር። እና የትኛውን በሰራ አትራፊ ይሆናል የሚለውን ሪሰርች አድርጉ። ነገር ግን አትራፊ ነው በሚል ብቻ እውቀቱ ወይም ፍላጎቱ ሳይኖራችሁ ኒች ከመምረጥ ፍላጎቱ ያላችሁን ኦተንቲክ በሆነ መልኩ መስራት የተሻለ ይሆናል ብዬ አስባለሁ። ምክንያቱም ፍቅሩ አላችሁ ትቀጥላላችሁና የሆነ ታይም ማደጋችሁ አይቀርም። እና አራተኛው እና የመጨረሻ ያልኩት ተስፋ ለመቁረጥ ወይም ኮንሲስተንሲ ነው። ለምሳሌ የመጀመሪያ ቪዲዮ ሰራችሁ እና ከ10 ያነሰ ሰው ሊያዩ ይችላል፣ ከዛም የበለጠ ሊያዩ ይችላል። ኔክስት ስትጠብቁ ደግሞ የፈለጋችሁትን ያክል ሰው ላያይላችሁ ይችላል እና ተደጋጋሚ ጊዜ ማለት ነው። እና በዛ ተስፋ ሳይቆርጡ መቀጠል፣ የሆነ ጊዜ የሚታይላችሁ ቪዲዮ ሊኖር ይችላል። እንደገና ደግሞ እድገቱም ቀስ ያለ ሊሆን ይችላል። እና በዛ ተስፋ ለመቁረጥ እና ሌላው ደግሞ ያው ብዙ በሰራን ጊዜ ስለምንሰራው ነገር እውቀትም ክህሎትም እየጨመረ ስለመሄድ ሞር ኳሊቲውም እየተሻሻለ ይሄዳል። እና እንደዛ በሆነ ቁጥር ደግሞ የሰዎችን እይታ የማግኘት እድሉ ይጨምራል ማለት ነው። እና አመሰግናለሁ። ይሄ ከጠቀማችሁ ሰብስክራይብ እና ላይክ አድርጉልን።